ለኢየሱስ መሰደብ ክብራችን ነው። ስለ ኢየሱስ መዋረድ ክብራችን ነው። አንተ ሐዋርያት እኮ በእሳት በዘይት ተጠርሰው ተዘግዝቀው እንደዚያ እኮ ነው የሞቱት። አንተ ስድብ ልብስ ለብሰህ ከነክብርህ ደሞ ልንገርህ ፊት ለፊት አይሰድብህ ተደብቆ ነው የሚሰድብህ። ተደብቆ ለሚሰድብህ ፈሪ ደግሞ ደረትን ሰጥተህ ነው የምትወጣው። ሲያገኝህም ሰላም ብሎ ነው የሚያልፈው። ተደብቆ ነው የሚናገርህ። ችግር የለውም እሱ ተደብቆ ይሳደብ፣ እኔ ግን ተገልጬ ኢየሱስን እናገረዋለሁ። እንዳትፈሩ ይሄ የገባብን እውነት የተቀበልነው ኢየሱስ የምንኖርለት ሞትም ከሆነ የምንሞትለት እውነት ነው። እሱ አምላክ ሆኖ ስላንተ ሞቷል። አንተ ስለሱ ሰው ሆነ ብትሰደብ ምን ችግር? እንዳትፈሩ። ይሄ ጉባኤማ እንደዚህ መቀጠል የለበትም። መስፋት አለበት፣ መምጣት አለበት። ቁጭ ብለን አይደለም ግን ሄደን ነው የምናመጣው። ኢየሱስ ወደ አባቱ ቁጭ ብሎ አይደለም የጠራን፣ መጥቶ ነው ይዞ ነው ሄደው። ስለዚህ ሄደን ነው የምናመጣው። ስትሄድ ችግር አለ ወይ? አዎ ችግር አለ። ኢየሱስ መጥቶ ችግር አይደል እንደ ገጠመው? ሞት አይደል መዋረድ አይደል እንደ የገጠመው?